ሰላም ዩቲዩብ ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል። ዛሬ ደግሞ የምንገኘው ገነት ሆቴል ሜክሲኮ አካባቢ ነው። እና እዚህ የተገኘሁበት ምክንያት ደግሞ ቦሊንግ ለመጀመሪያ ጊዜ ልሞክር ነው። ቦሊንግ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ኳስ ነው፣ ትልቅዬ ኳስ ከባድ እና ያንሸራተቱ የሆኑ የተደረደሩ እንትኖች አሉ፣ እነሱን መምታት ነው። እና ደግሞ እስኪ ያለውን ቫይብ አብረን ምናየው ይሆናል። ደስ ይላል ወይስ ብዙም አይነፋ የሚለውን ነገር ከኔ ጋር በመሆን አብረን እናየዋለን። ወደ ቪዲዮ ተከታተሉ። ኦኬ ጋይስ፣ ይሄ የምታዩት የቦሊንግ ሴንተር ለመጀመሪያ ጊዜ ኢትዮጵያ ውስጥ የተመሰረተ ሲሆን የተመሰረተበትም ዓመተ ምህረት በ1947 ሲሆን የመጀመሪያ ጊዜ የመሰሩት ኃይለ ሥላሴ ናቸው። እንግዲህ ኃይለ ሥላሴ ብዙ ነገር መስርተዋል። የመጀመሪያዎቹ ፋንሲ የሆኑ መኪኖችም በእነሱ ጊዜ ነው የነበሩት። እና እስኪ ያለውን ነገር ውስጥ ገብተን ከኔ ጋር ምን ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ሌትስ ጌት ኢት። ኦኬ ጋይስ፣ አሁን ውስጥ ገብተናል ማለት ነው። አሁን ጫማ ተዘጋጅቶናል ለኛ የሚሆን እና እስኪ ያለውን ቫይብ ተጫውተን እንነግራችኋለን። ያለውን ነገር አብረን የምናየው ይሆናል። ተከታተሉ። ጫማችን እንውሰድ። ጫማችን የምታዩት ይሆናል እና ኦልድ ጫማ ነው ያስተውቃል። ጫማችን እናደርግና ውስጥ እንገባለን ማለት ነው። ቦይሊንጉን እንጫወታለን፣ እንሞክረዋለን። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ተከታተሉ። እሺ፣ አሁን ስኮር አያይዙ ምናምን ልጅቷ አሳይታናለች። አሁን እዛ ጋር የኛ ይሄኛው ነው የኛ ፕሌስ እና እስኪ አብረን እንሞክራለን። ኳሱን አያይዙን እንኳን አላውቅም እንዴት እንደሆነ ለመጀመሪያ ጊዜ ነው የምሞክረው። አብራችሁ ተከታተሉ። እሺ፣ የኛ ኳስ እሺ፣ የኛው ነው ማለት ነው። ኦኬ፣ እሺ፣ ክብደት አለው ኳሱ ግን እንዴት ነው ወረወረው? እሺ፣ ይሄንን እሺ፣ እሞክራለሁ፣ አቅሜን እሞክራለሁ። እንዴት ነው? ኦኬ፣ ይኖረው ነው ተስማም። አሁን ባሰጠው ሳንት ወደዛ ደስ ይላል። ስንት ጣልኩኝ ማለት ነው? 6 እያለሁ። አይ አሪፍ ነው የሆነ በቃ የመሰለኝ እኔ ሶረወረው ወደዛ ምናምን የሚወጣ ነገር ነው። አሪፍ ነው። እዛ ጋር ስኮራችን እንጽፋለን ማለት ነው። እስኪ እንጻፍ ስኮራችን። እዚህ ጋር ስኮራችን እንጻፍ። 6 ስኮራችን ጽፈናል ማለት ነው። እስቲ ድጋሜ ደግሞ አሁን የመጨረሻ መሀል ላይ ግን ሁሉንም ለመምታት ይከብዳል። ታውቃለህ ሳይው በቃ አሪል ላይ ምናምን ሲሆን ቀላል ነው የሚመስለው ግን ይከብዳል። ኳሱም ራሱ ከባድ ነው በጣም። አውቶማቲክ በነገራችን ላይ የኃይለ ሥላሴ የመጀመሪያው አውቶማቲክ ቦይሊንግ ሴንተር ነው። ይሄ ደግሞ አስቡት እንግዲህ በኃይለ ሥላሴ ጊዜ የመጀመሪያው ቦይሊንግ ሴንተር በጣም ከባድ ነው። እስቲ እንሞክር። ሁለተኛ አቴም እሺ፣ 2 ጥለናል ማለት ነው። አሁን እንሂድ ስኮራችን ጋር። ስኮራችንን ደግሞ አሁን እዚህ ጋር አንደኛ ሙከራ 2 6 ላይ 2 8 ጥለናል ማለት ነው። ከዛ በየ2 ሙከራው እንደ አዲስ 10 ኳስ 10 እነዛ ስማቸውን አላውቅም 10ዎቹ ነጫጮቹ ይቀመጣሉ በየ2 ሙከራ ማለት ነው። ድጋሜ ደግሞ አሁን የመጨረሻ እጥለዋለሁ። ተውቆኝ እጥለዋለሁ ትላለህ። እሺ፣ 3ኛ ሙከሬ ነው። ኳሱ ግን የባይሴፕስ ነው። እሺ፣ አዘው አረንጓዴ። ይሄኛው ኳስ ግን ትንሽ ከበድ ይላል። ሄደ። ስንት ቀረ? 4። አሁንም 6 ብቻ ነው የጣልኩት። እሺ፣ ስኮራችን እንጽፋለን። አሁንም ተከታተሉ። ኢንጆይ እያደረኩ ነው። እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። ቪዲዮ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እሺ፣ አሁንም 6 ነው የጣልነው። አረንጓዴው ኳስ ባይዘው ይከብዳል። ለምን እንደሆነ አላውቅም ግን በጣም የሚገርም ነው። ኃይለ ሥላሴ በዚህ የአንድ ዘመን አስቡት እንግዲህ ማን ቦሊንግ ይኖራል ብሎ ያስባል? በ1947 በጣም የሚገርም ለው አውቶማቲክ አሪፍ ነው። ኦኬ፣ ኳስ አያይዝ ማን እያያችሁ ነው? ፕሮ ነናል ገና ከመጀመር። ወይኔ 0
ዜሮ። ወይኔ ተበለው። ዜሮ ሁለተኛ ሙከሬ። አሁን ይሄኛው ቀላል ነው። ይሄ ቀላል ነው፣ ይወረወራል በደንብ። አረ ይሄማ ጨራሽ ምንም። አረ በስመ አብ ምንም ማድረግ አይቻልም። እንሞክራለን። አንድ የመጨረሻ ዜሮ። አሁንም ዜሮ። እሺ እነዚህ ሰዎች ጎበዝ ናቸው። የሚጥለው በጣም አንድ ብቻ እኮ ነው የቀረው፣ ሌሎን 9 ጥሎታል። በጣም አረንጓዴዎቹ ከባድ ናቸው። ሄደ 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 ሄደ። የስ አሁን ከቅድም 7 ጥለናል። አሁን 7 ጥለናል። ስኮራችንን 7 ብለን እንጽፋለን። ኦኬ ጋይስ ትንሽ እናንተ ደግሞ አሁን ቤቱን ዞር ዞር ብላችሁት አይታችሁ ትመለሳላችሁ። እዩት፣ ቤቱን ትንሽ እዩት፣ ዞር ዞር ብላችሁ። ቤቱን ያያችሁት ይመስላል ማለት ነው። አሁን ደግሞ እኛ ጨዋታችንን እንጀምር። ወደ ጨዋታችን እሺ፣ ወደ ጨዋታችን እንሂድ። እኛ ደግሞ ይህ ነገር ይሄ ደግሞ በጣም ከባድ ነው። ሄደ ምን አይነት ጠማማ እድል ነው በእናታችሁ። እሺ አንድ እንሞክር። እሺ ይሄንን አገባል። እሺ ይስተካከላል። ቤቱ በነገራችን ላይ በጣም ደስ ይላል። እዚህ መጣችሁ ቦሊንግ ለመጫወት የምትፈልጉ ሰዎች ቦታው ሜክሲኮ ገነት ሆቴል አካባቢ ነው እና ደግሞ መግቢያ ምንም ክፍያ የለውም። መግቢያ ለመጫወት ግን 200 ብር ብቻ፣ ለአንድ ሰው 200 ብር ማለት ነው። ሁለት ከሆናችሁ 400 ብር። አሪፍ ነው፣ ትዝናኑበታላችሁ። ኑ እና ተጫወቱ። አረው ምንድን ነው? አንተ እንኳን አረ በቃኝ። እሺ ሁለት ቸገር ትልቁ ስኮሬ ነው ማለት ነው። 8 ኳስ አሪፍ ነው። 8 እና 2 8 ኳስ ትልቁ ስኮሬ ነው። በየትኛው ኳስ ነበር ይመጣ? በቢጮ ነው መሰለኝ። አዎ በቢጮ ነው። ቢጮ ኳስ ሆነ ለምናገር እሺ፣ አሪፍ እቺ ነው ቀንታኛለች። አሪፍ ናት እቺ እና
ኦኬ ሁለቱን ለመምታት ይከብዳል እንደምናገር እንዴ ምንድነው ቆይ ኧረ በስመ አብ ኦልራይት ቤተሰቦች አሁን በቃ ልንወጣ ነው ማለት ስንት ካሜራ አላውቅም ቢያንስ 30 ደቂቃ ይሆናል ብዬ አስባለሁ ያበረ ቤታ ነበር ባትጮህ ትንሽ ይከብዳል ማለት እና ጣት ያሳምማል ደስ ይላል ይከብዳል ለመታት ይከብዳል አንድ ወደዚህ ይላል አንድ ወደዚህ ይላል አንዳንዴም ምንም ማመጡበት ሰዓት አለ ግን ደስ ይል ነበር ቤታችን መምጣትና መጮህ ለሚፈልጉ ሰዎች ደግሞ ቦታውን ነግሬያቸዋለሁ ገነት ሆቴል ኤክስፖ አካባቢ ማለት ነው ሌላውን ደግሞ ውጭ ያለውን ነገር ደግሞ እስኪ ሌላም ነገር አለ ውጭ እናያለን ማለት ነው ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ተከታተሉ ራይት ቤተሰብ አሁን ቦሊንጋችን ጨርሰን ወጣን ማለት ነው አሁን ደግሞ እስኪ ሜዳ ቴኒስ አለ ውጭ ጋር እሱን አብረን እናየዋለን ምን ይመስላል ሚሊዮን ከኔ ጋር አብረን እናየዋለን ተከታተሉ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ተከታተሉ ኦልራይት ቤተሰቦች አሁን ሜዳ ቴኒስ መቅረጽ አይቻልም ተብሏል ለምን እንደሆነ አላውቅም ጀስት በቃ ሜዳውን ነው ለማሳየት ይፈልግ ነው ግን አይቻልም ብሏል ቢሆንም እሺ አሪፍ ቆይታ ነበረን ገነት ሆቴል ማለት ነው መምጣት የሚፈልጉ ሰዎች በድጋሚ ሜክሲኮ ገነት ሆቴል ብላችሁ መምጣት ትችላላችሁ ቦይንጉ ይኸው ፊት ለፊት ነው ገና እንደገባችሁ ከበር ይታያል ቦይንጉ የዛሬ ቪዲዮአችን ይሄንን ይመስል ነበር እናንተም እንደተዝናናችሁበት ተስፋ አደርጋለሁ በሌላ ቪዲዮ እስከምንገናኝ ድረስ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ፒስ አውት